ስሜ ደመቀ ግዛቸው ባላለው የመጣሁት ተጎጃም ምስራቅ ጎጃም ከደጀን ወረዳ የምትባል ነው። የመጣሁት ሲያሰለጥኑ ወደ ማሰልጠኛ ሲያስገቡን መቼ ያው ግንቦት የሚያዚህ አካባቢ ላይ ሲያስገቡን ፖሊስ ብለውን ያስገቡን መጀመሪያ ማለት ነው። ፖሊስ ገብታችሁ አገራችሁን ታገለግላላችሁ እዚህ ሆነ የተባልን እንጂ መከላከያ ትገባለህ እንደዚህ ነው ብለው አላወጡትም። አዋጆቹን ሲያወጡ ማለት ነው መረጃ ላይ ያንን ብለው ሲያወጡን እሺ ብለን እኛም ተመዘገብን። 12ኛ ክፍል ነበር አሁን በጥቅምት ተከታይ ማለት ነው። ከዛዛ ተመዘገብ ልክ ማሰልጠኛ ብር ሸለቆ ሲያደርሱን መከላከያ ማሰልጠኛ ላይ ስንገባ ማለት ነው መከላከያ ያሉን በዚህ ብንሄድ በዛ ብንሄድ አጥር ነው በቃ ታጥሯል። ወታደር ታጥሯል እንዳንወጣ ማለት ነው። አንዳንዶች ድገኔ መጣን ይያሉ ያመለጡ አሉ ድጋሚ የገቦች ማለት ነው። ተዝቀደም መከላከያ ነበርን ብለው ድጋሚ ነን ብለው ይወጡም አሉ። ያ ደግሞ ድገማ አይደለም ገና መጀመሪያችን ነው። ፖሊስ ነበር የገባነው ያለን እዛ ወደ መከላከያ ሲያደርገን ብንል ማን አመልጦና ልክ ተመረቀን ሰኔ 27 ቀን ተመረቀን ስንወጣ ባህር ዳር ላይ ልከዳ ስሞክር ተያዝኩ መልሽ። ያው ፋዘርም ደውሎ እንዳትገባ እንዳትሄድ በጣም ከብሯል ተሸንፏል ያቢ ስራዊት ተሸንፏል አትግባ እያለኝ አልገባም አመልጣለሁ እያልኩ ካንዴም ሁለቴም ስል ማላመልጠው ላሊበላ ላይ ሁለቴ ሞከርኩ ተያዝኩ። ያው እድለኛ ነኝ እንዴሎች የተገደሉም አሉ የታሰሩም አሉ። የኔ እንደድል ይሆኑ ባነጋገር የሚሆን በምን የሚሆን ያው ወዲው ተቀርብ ነው የሚይዙኝም ይመልሱኛል። ዛ መጨረሻ ላይ ከላሊበላ 3 ቀን 4 ቀን ታደርን በኋላ ወደ ወልዲያ ወሰዱ። ወልዲያ ላይ እኛ ከተማው ላይ ተቀመጥ ውጊያ አለ በወልዲያ ላይ ይዋጋል ጦሩ ፈራስ። ጦሩ ሲፈርስ እኛም ተነሳንና መሳሪያም አልታጠቅም ነበር ግማሽ ታጥቆ ግማሽ አልታጠቅም ነበር። ተነስተን እኛም ስንሄድ 4 ቀን ተጉዤ ግሸን ማርያም የምትባል ቤተክርስቲያን አለች። ግሸን ማርያም ቤተክርስቲያን ላይ ስደርስ የአማራ ክልል ልዩ ኃይል አለ መከላከያው አለ ሚኒሻ አለ እነሱ ከበው ይዙና እንወጣለን አትወጡም ተኩስ ከፈቱ እነሱ ማለት ነው። ከኔ ጋርም ብዙ 140 ምናምን ይሆናሉ ሚኒሻም አሉ ያሳዳያሉ እነሱ ሁሉ አሉ ተኩስ ከፈቱ ከኛ ጋር ማለት ነው። እርስ በርስ ተኩስ ሲከፍቱ የማይሞት አይሞትም የሞተም ሞቷል ያልሞተም አለንኛ ጠራናፉና ወደ ተወሰኑ ወደ ደስ ይወሰዱ። ደስ ላይ ስንገባም አሁንም ዱላ ነው በቃ አንተ ሀገር ልከዳ ሀገር ከዲተው መጣ ያሚያም ማለት ነው በቃ ተዚህ ተዘዳ አንተ ማለት ነው ያሚያም ነው የሚቀባበልህ ትንሹም ትልቁም ይሄ እኮ ትልቄ ነው አባቴ ነው ብሎ ያከብርን በቃ እኔ አሁን ማለት ነው እኔ ያልከደው በሆነ እዛ ጋር ሆኜ የከዳ ሲመጣ በቃ ትልቅም ቢሆን ፋዘርም ቢሆን ፋዘሬን እንደበድባለው አንተ ሀገር ከዲ ያልኩ ማለት ነው። እንደዚህ ያረጉ ነው በቃ ያዋጉን ይያሉ ማለት ነው። ከዛ እስከ ዛሬም ውጊያ አልገባንም ነበር። ልክ ቅዳሜ 15 ቀን አለ ለዚህ 14 ያሉት ተሰስተዋል 15 ቀን ነው ቅዳሜ ነው ያዝና አብረን አሁን ቅዳሜ ላይ ሂርግባ እያለ እየገፋ ሻምበሉ ማለት ነው እየተደባደበ አሁንም እኔ እግሬ ያነክሳለሁ በዱላይ መጥቼ ማለት ነው እየገፋ ሲያስገባኝ አማራጭ የለኝም ብዬ እኔ ቁጭ አልኩ በቃ ሄድኩና ድንጋይ ላይ ቁጭ አልኩ። የኛ ሰራዊት ሮጧል እኔ አልሮጥም በቃ አማራጭ የለኝም ተዚህም ቢከዳም ዞሮ ስለማይለቁኝ እዛው በእነሱ እጅ ልያዝ ብዬ እጅ ሰጠው ላል እና ስለ ትግራይ ሰራዊት ሲባል ሰማው የነበረና ያለውን ነገር እስኪ ንገረን። የትግራይ ሰራዊት የሚሉት የሚያወሩት ሌላ ነው ዝም ነው በተግባር ሌላ ነው የሚሉት ይገላሉ እጅ እንዳሰጡ 30 ጥይት 29ን ተኩሳችሁ አንድ ስቀራችሁ ለራሳችሁ አርጉት ነው የሚሉ እኛም ማለት ነው ራሳችሁን በራሳችሁ አጥፉ ነው የሚሉ። ግን እኔ ደግሞ እንኳን ራሴን ላጠፋ ወደ እናንተም ልተኩስም ማለት ያስኳትን ጥይት እንደሞላይ እንደታጠቁ ቁጭ ብዬ አልተኩስም ልያዝ ተሞትኩ ሞት እዛም መጀሞት ነው እዚህም መጀሞት ነው ልሞት ብዬ በቃ እጄ ሰጠው ማለት ነው። ከዛም እዚህ ጋር መጥቼ ሳይው ደግሞ የሚወራው ሌላ የማይው ሌላ ባይኔ የማይው ማለት ነው። እና እኔ ለአማራ ክልል ብቻ ሳይሆን ለአማራ ክልል ሳይሆን ለጎጃም ለሀገራችን ማለት ነው አገኘው ተሻገር ያለው ምን አለ የወሎ ሰውና የጎጃም ሰው ለኔ ምን የማይደል
ጎንደር እንደና ያርግልኝ ይችን የሚል ቃል ተናግሯል ሲለኝ ብራዘር ደውሎ ማለት ነው 2 ቀን እንደዚህ የተያዝኩበት ከዳም ያሰኩበት ያችን ቃል ስሰማ ነው የትግሬ እንትን የጎንደር ሰው እንጂ ጎጃምና ወሎ ምንም አልሰራልኝ ብሎ ይችን ቃል ሲያስተላልፍ ብራዘር ይሄንን ነገረኝ ግን እኔ ያንን አለኝ ብዬ 2 ቀን ሙሉ ለመክዳት ሞከርኩ አልተሳካልኝ አማራይ ሳዳ እኔ ወደ ጦሩ እየደበደቡ ሲያስገቡ እነዛው ጅንስጥ ብለን እኔና ሄዲ ማለት ነው ጅንስጥ እኔና እንትን ጅንስጥ ዞሮ ዞሮ ወደ ዛምብነት ሞታችን አይቀርም ወደ ዝምብነት ያው ነው በቃ አንድ ነው እኩል ነው ጅንስጥ ብዬ አልኩት ይሄንን እኔ ነኝ ማለት ነው እና ለጎጃም የምለው ለህቶ ወንድሞቼ በቃ ወደ መከላከያ ወይም አይደለም መከላከያ ማለት ነው ሚኒሻ ብለው ሚኒሻ የሰፈር ሚኒሻ አለ የሰፈር ሚኒሻ ብለው እንዲሰለጥኑ አልፈልግም በቃ ምክንያቱም ታመራሩ እኮ ራሱ ከክልሉ አመራር ሁለቱን አገር የሚገነጥል እኮ ነው በዞን ማለት ነው በዞን የሚገነጥል ነው ስለዚህ ለሱ ብለን እሱ ወንበር ስኩቻ ለሱ ወንበር እኛን የድሃ ልጅ እያስፈጀን ያለ እየተሰቃየን የድሃ ልጅ ራክታችንን ቅማል እየበላን ያለን እስካሁን ማለት ነው ቅማል እየበላን ራክታችንን እየነዳን ነው ጫማ ያስጠጋ ፊቱ እንግዲህ ልክ ሰኔ 27 ቀን የተመረቋል ስለዚህ ጫማ እንዳትወልቅ እየተባለ ማለት ነው ጫማ እንዳትወልቅ እየተባልን ያለና ለሀገሬ ወጣቶች ወደ መከላከያ የሚለውን እንኳን ሳይሆን ወደ ስራቸው ወደ ልማታቸው እንግዲህ ጎጃምን የመሰለ ሀገር ልታቆም ላታቆም ትችላለህ ጎጃምን የመሰለ ሀገር ትቶ እዛው በግብርናው የስራ እንጂ ወደዚህ ወደ ጦር ሜዳ ገባለሁ ብሎ ቃሉን እንዳያሳልፍ ያስተላልፋል እሺ አመሰግናለሁ